የክርስትና ህይወት ማርቆስ ሉቃስም ማቴዎስም እንደጻፉልን ሶስቱ ወንጌላት ላይ ተጽፎ እንደምናገኘው የክርስትና ህይወት ራስን የመካድ ህይወት ነው። ሊከተለኝ የሚወድ ቢኖር አለ ጌታችን ኢየሱስ በመጀመሪያ ራሱን ይካድ፣ በመቀጠል መስቀሉን ተሸክሞ ወይም መስቀሉን ይዞ ምን ይበል ይከተለኝ። ሶስት ደረጃ አለው የክርስትና ህይወት: ራስን መካድ፣ መስቀልን መሸከም፣ መከተል። እነዚህ ሶስቱን መስፈርቶች የማያሟላ ክርስትና ሊሆን አይችልም። ይህንን የተናገረው ራሱ ጌታችን ኢየሱስ ነው። ክርስትና ባህሪው መንገዱ የመስቀል ህይወት ነው። የመስቀል ህይወት ደግሞ እንደፈለግን የምንሆንበት አይደለም። ዋጋ የሚከፈልበት፣ ራስን የመግዛት የራስን ፍላጎት የማናደርግበት፣ ፈቃዳችንን የማንፈጽምበት፣ ላመንነው ለተከተልነው ጌታ የምንኖርበት ህይወት ነው የክርስትና ህይወት ማለት ነው። ሰው መስቀል ከተሸከመ ወደ ሞቱ እየሄደ ነው ማለት ነው። የውርደት ምልክት ነው። መዋረድን ለዚህኛው ዓለም በዚህ ዓለም ላይ መከራ የምንከፍልበት ነው ክርስትና። ዋጋ የምንከፍልበት ነው ክርስትና። እኛ በነፃነት ዘመን ውስጥ ስላለን ክርስትና በቃ ከየትኛውም ነገር ነፃ የሆነ ይመስለናል። ምንበላበት፣ ምንጠጣበት፣ ምናገኝበት፣ ምንበለጽግበት፣ ምናድግበት፣ ቤት ምንሰራበት፣ አገር ምንቀይርበት፣ ከፍ 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 ወዴት በምድራዊ ነገር ምንልበት ይመስለናል። ይሄ የተዛባ ነገር ነው። የክርስትና ህይወት የመስቀል ህይወት ነው ካልን የድል ህይወት ነው። አያችሁ፣ እኛ ድል ከፈለገን መስቀሉን መጣል የለብንም። የአሸናፊነት ህይወት ነው የክርስትና ህይወት። ግን ምን አለበት? የውርደትን መንገድ ነው የምንሄደው። የትንሣኤ ህይወት ነው። የሞትን መንገድ ነው የምንሄደው። ሳንሞት ትንሣኤን መናፈቅ የለብንም። የክርስትና ህይወት የመስቀል ህይወት ነው ያልኩት ከዚህ የተነሳ ነው። መስቀል ተሸክመን የምንጓዝበት ነው። ጌታን የምናሳይበት ህይወት ነው። ራሳችን የምንታይበት፣ ራሳችን የምንከብርበት፣ ራሳችን የምንሰበክበት፣ ለኛ ጭብጨባ የሚደረግበት ህይወት አይደለም። ጌታችንን የምናሳይበት። ከኛ በፊት ኢየሱስ ለእኛ መስቀል ተሸክሞ በጎልጎታ ተራራ ላይ ራሱን አሳልፎ ሰጥቷልና ሞቶልናልና ለሞተልን ጌታ የምንኖርበት ህይወት ነው የክርስትና ህይወት። ያን እምነት ያን ፈለግ መከተል ነው የክርስትና ህይወት። አባቶቻችን ያንን የተከተሉት፣ ሐዋርያቱ ያንን የተከተሉት፣ ከነሱ በኋላም የተነሱት ያንን የተከተሉት። አሁን ላይ መስቀል ጥለን የምናብድበት እንደዛ አይደለም። የክርስትና ህይወት በነፃነት ምንጨፍርበት አይደለም፣ በነፃነት ጌታን የምናመልክበት እንጂ ለስጋ አርነት በመስጠት እንደፈለግን የምንሆንበት አይደለም። የክርስትና ህይወት ራስን የመግዛት ዝቅ የማለት የመዋረድ ዋጋ የምንከፍልበት ነው። ዛሬ ይሄ አይሰበክም አይደለ? ወደ ክርስትና ህይወት ስንመጣ ዋጋ እንደምንከፍል ተምነን ነው መግባት ያለብን እንጂ ቤት እንደምንሰራ የሆነ ነገር እንደምንሆን ያንን አይደለም አስልተን መግባት ያለብን። የተዛባ ነገር ስላለ ነው። እግዚአብሔር ሁላችንንም ይርዳን። ትንሣኤውን ለመካፈል የትንሣኤውን ህይወት ለመኖር መስቀል መሸከም ግድ ይለናል። በዚህ መንገድ መሄድ ግድ ይለናል። ለማሸነፍ በዚህ መንገድ መሄድ ይኖርብናል። አክሊልን ለመቀበል በዚህ መንገድ በቃ ባህሪው ነው። የመንገዱ ባህሪው ነው። ልንለውጠው አንችልም። ልንቀይረው አንችልም። ልናሻሽለው አንችልም። በወንጌል የተጻፈልንን እውነት ልናሻሽለው አንችልም። የክርስትና ህይወት ይሄ ነው። ክርስቶስ ኢየሱስን መስለው ሊኖሩ የሚወዱ ምን ይላሉ? ይሰደዳሉ። የስደት ህይወት ነው።
የምጽአተኝነት ህይወት ነው፣ ግን ደግሞ የድል መንሳት ህይወት ነው። የአሸናፊነት ህይወት ነው። አክሊል የምንቀበልበት ህይወት ነው። ለዘላለም ከጌታችን ጋር ነግሰን የምንኖርበት ህይወት ነው። እሱን ህይወት ለመካፈል በዚህኛው መንገድ መሄድ ግድ ይለናል። ሁሉ ነገር ተሰርቶልናል። አዎ። ምን ሰራው ነገር የለም። አዎ። ለመጽደቅ ምን ሰራው ስራ የለም። አዎ። ከጸደቅን በኋላ አምነን ከጸደቅን በኋላ ግን መንገዱ የሚጠይቀውን ህይወት መኖር መቻል አለብን። ስራ ጸድቀንም ማለት እንደፈለግን እንሆናለን ማለት አይደለም። ለጽድቅ አንሰራም። ስለጸደቅን ግን ራሳችንን በመግዛት እንኖራለን። የቀደሰን ጌታ ነው። ስለተቀደስን ራስን በመግዛት እንኖራለን። ይሄ የቤቱ ባህሪ ነው። የመንገዱ ባህሪ ነው። የክርስትና ህይወት ባህሪው ነው። ራስን መካድ፣ መስቀል መሸከም፣ ጌታን መስሎ መኖር፣ ጌታ የሄደበትን መንገድ መሄድ። ከዚህ ውጪ ክርስትና የለም። ማጭበርበር ነው። ከዚህ ውጪ ያለው አስተምህሮ ማይሆን ነው። ከወንጌል ጋር የሚጣረስ ነው። የወንጌል ተቃራኒ ነው። አንቀበለውም። እግዚአብሔር ይሄንን መንገድ የጀመርነውን መንገድ እንድንጨርስ ጸጋውን ያብዛልን። ተፈጸመ እንድንል፣ ሩጫዬን ጨርሻለሁ እንድንል፣ መልካሙን ገድል ተጋድያለሁ እንድንል እግዚአብሔር ለዚህ ክብር ያብቃል። እግዚአብሔር ሁላችንንም ይርዳን። አሜን።